ማንቸስተር ዩናይትድ የኒውካስሉን አማካይ ሳንድሮ ቶናሊ ለማስፈረም ፍላጎታቸውን አሳይተዋል። ኒውካስል በዚህ ውድድር ዓመት ቻምፒየንስ ሊግ ላይ የማይሳተፉ ከሆነ ተጫዋቹ ክለቡን ይለቃል ተብሎ ይጠበቃል። ተጫዋቹ ከዩናይትድ በተጨማሪ አርሰናል ሲቲም እየፈለጉት ይገኛል። በዚህ ውድድር ዓመት መጨረሻ ካዝሜሮን የሚያጡት ዩናይትዶች የተከላካይ አማካይ ለማስፈረም እያሰሱ ይገኛል። ከኒውካስሉ ሳንድሮ ቶናሊ በተጨማሪም የኖቲንጋም ፎረስቱን ሄሊት ኤንደርሰንን ለማስፈረም ከአሁኑ ፍላጎታቸውን አሳይተዋል። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ከ100 ሚሊዮን ፓውንድ በላይ በማውጣት ክለቡን ማጠናከር እንደሚፈልጉ ተዘግበዋል። በዚህ ውድድር ዓመት ቻምፒየንስ ሊግ ላይ የሚሳተፉ ከሆነ በአማካይ፣ በግራ ተከላካይ፣ በመሃል ተከላካይ እንዲሁም በግራ መስመር አጥቂ ቦታ ላይ ተጫዋቾችን በማስፈረም ክለቡን ማጠናከር እንደሚፈልጉ ተዘግበዋል። በዚህ ውድድር ዓመት መጨረሻ ማኑኤል ኡጋርቴ፣ ጆሹዋ ዝርኪዜ፣ አንድሬ ሆናና፣ ራስመስ ሆይሉንድ እና ማርከስ ራሽፎርድ ክለቡን የሚለቁ ሲሆን ካዝሜሮ፣ ጄደን ሳንቾ እና ታይል ማላሺያ ኮንትራታቸው በዚህ ውድድር ዓመት መጨረሻ የሚጠናቀቅ ይሆናል። ሃሪ ማጉዌር ለተጨማሪ 1 ዓመት በዩናይትድ ቤት ለመቆየት ተስማምተዋል። የ33 ዓመቱ ተከላካይ ዩናይትዶች ያቀረቡትን ውል የተስማማ ሲሆን ይህ የውድድር ዓመት ሳይጠናቀቅ ስምምነቱ ይፋ ይሆናል ተብሎ ይጠበቃል። ሃሪ ማጉዌር ዩናይትድን በ2019 ከተቀላቀለ ጀምሮ ከ260 ጨዋታዎች በላይ ለዩናይትድ የተጫወተ ሲሆን 17 ጎሎችንም ማስቆጠር ችሏል። ባርሴሎናዎች በማርከስ ራሽፎርድ ጉዳይ በድጋሚ ከዩናይትድ ጋር መደራደር እንደሚፈልጉ ተገልጿል። ተጫዋቹ ባርሴሎና በውሰት የሚገኝ ሲሆን ውሉ ላይ ባርሳ ከፈለገው ተጫዋቹን በቋሚነት በ26 ሚሊዮን ፓውንድ ማስፈረም እንደሚችል ተቀምጧል። ባርሴሎናዎች ተጫዋቹን በቋሚነት በክለባቸው እንዲቆይ ቢፈልጉም ሆኖም ግን እነሱ ክፍያውን ከፍሎ ቋሚ ከማድረግ ይልቅ በድጋሚ ከዩናይትድ ጋር ድርድር ማድረግን መርጠዋል። ዩናይትዶች ግን በባርሳ ውሳኔ ፈቃደኛ እንዳልሆኑና ተጫዋቹን ለሌሎች ክለቦች ከፍ ባለ ዋጋ መሸጥ ይፈልጋሉ። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ከ100 ሚሊዮን ፓውንድ በላይ በማውጣት ክለቡን ማጠናከር እንደሚፈልጉ ተዘግበዋል። በዚህ ውድድር ዓመት ቻምፒየንስ ሊግ ላይ የሚሳተፉ ከሆነ በአማካይ፣ በግራ ተከላካይ፣ በመሃል ተከላካይ እንዲሁም በግራ መስመር አጥቂ ቦታ ላይ ተጫዋቾችን በማስፈረም ክለቡን ማጠናከር እንደሚፈልጉ ተዘግበዋል። በዚህ ውድድር ዓመት መጨረሻ ማኑኤል ኡጋርቴ፣ ጆሹዋ ዝርኪዜ፣ አንድሬ ሆናና፣ ራስመስ ሆይሉንድ እና ማርከስ ራሽፎርድ ክለቡን የሚለቁ ሲሆን ካዝሜሮ፣ ጄደን ሳንቾ እና ታይል ማላሺያ ኮንትራታቸው በዚህ ውድድር ዓመት መጨረሻ የሚጠናቀቅ ይሆናል።